እቺ ሴትዮ እንግዲህ እንደምትመለከቷት ፓስታ ነበር የምታለቅሰው። እንዴት እንደሆነ እኔ ራሱ ገርሞኛል። ከዛም እየሄደች እያሰበች እያለ ምን አይነት ቢዝነስ ልስራበት እያለች እያሰበች ነበር። እንደ ድንገት ስታለቅስ ፓስታ ይሆናል። ከዛም የሆነ ሀሳብ መጥቶላት ለሀያቷ ፓስታውን ሰርታ ታቀምሳታለች ማለት ነው። አያትየውም ቀምሰው በጣም ዋው ስፔሻል ነው አሪፍ ነው አሏት። ከዛም እንግዲህ ሬስቶራንት ከፍተና የራሷን ሬስቶራንት ከፍታ በራሷ እንባ አንተ እዚህ ተቀምጠ ቲክቶክ ታያለ እሷ በለቅሷ ገንዘብ የሰራች ነው። ከዛም እንግዲህ ብዙ ዶላሮችን ታገኛለች። በዚህም ደስተኛ ትሆናለች። በጣም ብዙ ፓስታዎችን በለቅሶ እያመነጨች ለህዝቡ ታከፋፍላለች፣ ትሸጥ ነበርና ምርጥ ነበር ደግሞ ይጣፍጣል። ፓስታው ቀምሼዋለሁ በእርግጥ። ከዛም ብዙ ብር ሳታስበው ትሰራለች። ይህን ነገር ላስፋፋው ብላም በማሰብ እንግዲህ ብዙ ታስብበታለች። ከዛም የሆነ ሀሳብ ይመጣላታል። ከዛም ውሻዋን ደግሞ ትወዳታለች፣ ትንከባከባታለች ምናምን ነገር። ከዛም አሁንም ሳታስበው ታለቅሳለች። ፓስታ ነው የሚወጣው። ከዛም ይሄን እንግዲህ ለማህበረሰቡ ማደል ነው። ከዛም በዚህም ብዙም ገቢ ታገኝበታለች። ጓደኞቿ ምናምን በቃ ዋው ስፔሻል ነው እያሉ ነው የሚበሉት። ከዛም ፍቅረኛዋን ታገኘውና ሬስቶራንቱን ማኔጅ እንዳደረግ ትነግሯለች። እንግዲህ የተቆጣጠረ እያለ ትዕዛዝ ይሰጠዋል። ከዛም አሁንም ተጨማሪ ፓስታዎችን ለማመንጨት እንግዲህ የሀያቷን ፎቶ እያየች ነበር። ውሻውን ሞተው ነበረ። እነሱን ፎቶ እያየች ታለቅሳለች ማለት ነው። እያለቀሰች እያለ እንግዲህ አሁንም ፓስታው ይወጣል። እነሱን ስታይ ነው የምታለቅሰው። ለቀጣይ ፓርት ፎሎ